ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ዛሬ ደግሞ የምናየው ክሊፕ ክላፕ ላይ እንዴት ብር መሰብሰብ እንችላለን የሚለው ነው። ይህ ፕሮሰስ ደግሞ ለማድረግ ወደ ጉግል ፕሌይ እንሄዳለን። አሁን ወደ ጉግል ፕሌይ እንሄድ እና መጀመሪያ ክሊፕ ክላፕስ እናውርድ። ጉግል ፕሌይ እንገባና ሰርች ማድረጊያው ላይ ክሊፕ ክላፕስ እንላለን። ክሊፕ ክላፕስ ካደረግን በኋላ ደግሞ እንደዚህ እንጽፋለን። በጣም አስገራሚ ነው። በትርፍ ሰዓታችን የምንሰራው ነው። ተኝተን ቪዲዮ በማየትና ጌሞች በመጫወት እንዲሁም ፎሎ ምናምን ላይክ ምናምን የሚባሉ ነገር አያስፈልገንም። ቪዲዮ ብቻ በማጫወት የምንጠቀም ይኸው እንደምታዩት ይሄኛው ነው። ክሊፕ ክላፕስ ሪዋርድ ፎር ሊንክስ የሚለው ነው። እሱን እኔ ኦልሬዲ ኢንስቶል አድርጌው ነበር። አፕዴት አድርገኛለኝ። አፕዴት እያደረኩት ነው። አድርጌዋለሁ። እንደምታዩት አሁን ኦፕን ላደርግ ነው። ኢንስታሊንግ እያደረግልኝ ስለሆነ ነው። ውድ ቤተሰቦች ተጠቀሙበት። ይኸው እንደምታዩት አፕዴት አድርጎ ጨርሷል። ኢንስቶል አድርጎልኛል። ኦፕን ላደርገው ነው። ኦፕን ሳደርግ እኔ $2 ምናምን አለኝ የሰራሁት። ከዚህ በፊትም 10 ብር ሰርቻለሁ፣ $10 ሰርቻለሁ። አሁን በቀጥታ እንዲህ እናደርጋለን። ቪዲዮ እንዲህ ስናጫው 60 ሰከንድ ይቆጥርልናል። 13 ሰከንድ ብዙ የተለያዩ ሰከንዶች ይሰጠናል። ያው ከታች እንደምታዩት እንደ መስመር ነገሩ የሚቆጥር ነው። አንዱን ቪዲዮ ክሊክ ሳደርግ ወደ ቢጫ አይነት ይቀይረውና ይሄዳል። ይህን ሲጨርስ ሪዋርድ ይሰጠኛል ማለት ነው። ጌሞች እንጫወታለን። ማህበራዊ ሚዲያ ላይ ሼር እናደርገዋለን እና የኛ ኮይኖች አሉኝ። አሁን ለምሳሌ እኔ ያለኝ ኮይን 2101 ኮይን አለኝ። ይሄን በእኛ ሲሆን ብዙ ነው። በእነሱ ሲሆን ግን ለምሳሌ በውጭ በዶላር ሲሆን $0.2 ማለት ነው። 100,000 ኮይን $1 ስለሆነ ማለት ነው። እና እንዲህ እያደረግን እንጫወታለን። ቪዲዮዎቹን እስከሚጨርስልኝ እንጠብቀውና ክሊክ እያረኩኝ ነው። ይኸው ይሄኛው ለኮፒራይት ነው ቮይሱን የቀነሱት። ምናልባት እንደዚህ ካረግን በኋላ እንደምታዩት ወደ 8 ምናምን ሰከንድ ቀርቶኛል። በጣም አሜዚንግ የሆነ አፕሊኬሽን ነው። ፎሎወር ላይክ ምናምን አያስፈልግም። ቀጥ ብለን ጌሞቼው አንድ ሪዋርድ ሰጥቶኛል። ሪዋርድስ የሚለውን ይሄኛው ካለው ከዛ ይኸው እዚህ ጋር ስፓይንም አለኝ። ስፓይን የመጀመሪያ ሪዋርዱን ኦፕን አደርጋለሁ። ይኸው እንደምታዩት እዚህ ጋር አለልኝ። ኦፕን ላድርገውና ሪዋርዱን ይኸው ሪዋርዱን ኦፕን እንደዚህ ላድርገውና ይኸው እንደዚህ ያመጣልኛል። ፕላስ አማዞን ኩፖን ኮይንስ ምናምን ይሰጠኛል። ይኸው 7 አማዞን ኩፖን ሰጥቶኛል። በጣም አሪፍ ሰጥቶኛል። በጣም አሪፍ ነው። ስፔን የሚለውን ደግሞ ልግባና ላሳያችሁ። እዚህ ጋር ሳይን እስከ $1 እድል ካላችሁ $1 ልታገኙ ትችላላችሁ። ዘኔክስት እንደዚህ የሚያመጣልን የሚቆጥርልን በ4 ሰዓታት ይህን እድል ይሰጠናል። ከዛ ስፔን የሚለውን ክሊክ አደርጋለሁ። እኔ ክሊክ ሳደርግ እሱ እንዲህ ይሽከረከራል ማለት ነው። ከዛ እድል የሆነውን አሁን ለምሳሌ 100 ኮይን ሰጥቶኛል ማለት ነው። ድጋሚ ይህን ቪዲዮ ይለኛል። ቪዲዮ ማስታወቂያዎችን ይጋብዘኛል። ማስታወቂያዎችን አይና ክሎዝድ ሰከንድ የሰጠኝ ሰከንድ ስጨርስ ሌላ ይሰጠኛል። ሌላ እድል እሱንም እጠቀማለሁ ማለት ነው። ይኸው እንደዚህ ካረኩኝ በኋላ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በጣም የማይረሳ አበረታቱኝ። በጣም በጥሩ ሁኔታ እመጣለሁ። እስከዛ እኔ ለሀወርስ እያስቆጠርኩኝ ነው። በጣም አሪፍ ነው። ይሄ እንደምታዩት ቅድም 2101 ኮይን ነበር የነበረኝ። ይሄን ኤክስቼንጅ አደርገዋለሁ። ይሄን ኤክስቼንጅ አደርገው ይኸው 0.2 ካሽ ሰጥቶኛል ማለት ነው። ስለዚህ ኤክስቼንጅ አደርገው ዳን ይላል። 324 ኮይን አለኝ ማለት ነው።
እንደምታዩት ዋሌቲ ላይ ገብቶልኛል ማለት ነው። አሁን እንደምታዩት $2.5 አለኝ ማለት ነው። 2 ብር ከ05 ሳንቲም $2 ከ05 ሳንቲም አለኝ ማለት ነው። እንደምታዩት ይኸው እዚህ ጋር ቪዲዮ መጫወት እንችላለን። ካልሆነ እንዴት ኢትዮ ቴሌኮም ሳይን እንደምናደርግ ምናምን ላሳያችሁ። ኢትዮ ቴሌኮም ላይ ካርድ እንዴት መሙላት እንደምንችል ማለት ነው። በቀጥታ ወደ ብራችን ወደ አለን ብር እንሄዳለን። እዚህ ጋር $10 ሲሆን ነው ፔይፓል ላይ ማውጣት የምንችለው። በነገራችን ላይ ፔይፓል በኢትዮጵያ ወይም በእኛ በኢትዮጵያ ስልክ በጣም በቀላሉ መክፈት እንደምንችል አሳያችኋለሁ። ፖስታ ሳጥን ምናምን ሳያስፈልግ በስልካችን ብቻ አሳያችኋለሁ። እንደምታዩት 0.5 ነው። እዚህ ጋር ስልክ አስገባለሁ። ሞባይል ሪቻርጅ የሚለው ላይ 0929 ምናምን የሚል የኔ የራሴ ስልክ አስገባለሁ። ኮንፊርም ሳደርገው አሁን ያለኝ ባላንስ $2 ነው። ግን ሚኒመሙ የሚጠይቀው ደግሞ $10 ነው። እነሱ የሚጠይቅ $10 ካለ ካርድ መሙላት ትችላለህ። እዚህ እኔ ደግሞ $10 ስለሌለኝ አሁን ኤፊሺየንስ ነው የሚለኝ ኮንፊውዝ አማውንት ብመርጥለትም ማለት ነው። ስለዚህ አማውንቴን በጣም ያነሰ ስለሆነ ሊሞላልኝ አይችልም፣ እመልሳለሁ ማለት ነው። አውጥቻለሁ የሆነ ጊዜ ይሁን እንደምታዩት እዚህ ጋር በጣም አሪፍ ነው። እና እንዳልኳችሁ ፔይፓል በጣም አሪፍ ነው፣ ቀላል ነው። ዩናይትድ አረብ ኤሚሬት አድርገን እንዴት በራሳችን ስልክ እንደምንከፍት አንድ ቀን አሳያችኋለሁ። በጣም አሪፍ ነው፣ በጣም ቀላል ነው። በኢሜይላችን ነው የምንከፍተው። ሌላው እዚህ ጋር ቮት የሚል አለ። ቮት እየሰጠን ፋኒ ነው ወይስ ሌላ ምናምን እያለን ፋኒ ኖት የሚል ነው። ፋኒ ከሆነ ፋኒ ያው 83 ሰው ይሄን ቪዲዮ ፋኒ ብሎታል። እንደዚህ ስክሮል እያደረግን ፋኒ እያልን ስክሮል እያደረግን ኮይን እንሰበስባለን ማለት ነው። በዚህኛው ኮይን ከ25 እስከ 50 ኮይን ይሰጠኛል ማለት ነው። በዚህኛው ኮይን ከ25 እስከ 50 ይሄ 30 ኮይን ሰጥቶኛል። እንደዚህ እየሰበሰብኩኝ ለካርዴ አለም ስፈልገው ኦንላይን ላይ ገበያ ይሄ ኦንላይን የሚሸጡ እቃዎችን መግዛት እችላለሁ። በጣም አሪፍ ነው። $2 እንደው በ37 ብናደርገው ወደ 70 ምናምን ብር አለኝ ማለት ነው። እኔ በቅርብ በጣም በትንሽ ጊዜ ነው። ያው ጌሞች አሉ በነገራችን ላይ ጌሞችን መጫወት እንችላለን እንደዚህ እዚህ ጋር ገብተን። ይሄ ደግሞ 500 ኮይን የሚያሸልም ጌም ነው ሲከፍትልን እና እኔ አንድ ጊዜ 10,000 ኮይን አሸንፌያለሁ። አሪፍ ነው፣ እውነት አሪፍ ነው። በጣም ሱፐር የሆነ አፕሊኬሽን ነው። ፎሎወር የለኝም አትል፣ ሰብስክራይብ ምናምን የሚባል ነገር የለም። ቪዲዮ ፖስት ትችላለህ። እሱን ከታየልክ ደግሞ ሞር ኢፌክቲቭ ነው። ቪዲዮ ብቻ ስላየን ማለት ነው የሚሰጠን። ጉንፋን ይዞኛል በነገራችን ላይ ኮሮና ይሁን ጉንፋን ይሁን አላውቅም እንጂ አሪፍ ነው። ፒክስል ላብ ይኸው እንደምታዩት እዚህ ጋር አለ። እኔ ጋር አውርጄው እየተጠቀምኩበት ያለ የሚገርም አፕሊኬሽን፣ እውነት ትወዱታላችሁ። ኢንስቶል አድርጉት፣ ተጠቀሙበት። እንዴት እኔ ሙሉ ዲቴሉ አላሳየኋችሁም። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። እንደተለመደው እግዚአብሔር